ለሊቨርፑል ደጋፊዎች ልብ የሚያሞቅ መረጃ ልስጣችሁ። ያው አርሰናል፣ ማንቸስተር ዩናይትድ ብዙ ደጋፊዎች አሏቸው በሀገራችን። በዓለም ላይ በደጋፊ ብዛት ግን ካልን ሪያል ማድሪድ፣ ባርሴሎና ብለን ከዛ ወደ እንግሊዝ እግር ኳስ ስንገባ በደጋፊ ብዛት ማንቸስተር ዩናይትድ ይባላል። የሊቨርፑል ደረጃ ግን በዓለም አቀፍ ደረጃ ያለው ቦታ በጣም ከፍ ያለ ነው እና ባለፈው ሰሞን ብሊንክ ፋየር የሚባል የአናሊቲክስ ኩባንያ ያወጣውን አንድ ጥናታዊ ዝርዝር መረጃ አግኝቼ ነበር። ሊቨርፑል በዓለም አቀፍ ደረጃ ላይ ያለውን ከፍ ያለ የላቀ ደረጃ በተለይ ደግሞ በዚህ በክሎፕ የመጨረሻ ዓመትና በአርነ ስሎት ስኬታማ ያለፈው የውድድር ዘመን መካከል ሊቨርፑል ራሱን በዓለም አቀፍ ደረጃ ላይ በተለይ በማህበራዊ ሚዲያው አካባቢ እንዴት ራሱን እንዳሳደገ ልነግራችሁ ነው። አንደኛ እያልኩኝ ከእንግሊዝ ልቀጥል ነው ማለት ነው። 47 ዋንጫዎችን ያሸነፈ ታሪካዊ ክለብ፣ በእንግሊዝ እግር ኳስ ላይ እጅግ ስኬታማው ክለብ የተባለ በታሪክ በሜዳ ላይ ብቻ አይደለም። ታዲያ ይሄ ሪከርዶችን እየሰባበረ ያለው በዓለም አቀፍ የማህበራዊ ሚዲያ ተከታታዮችና ተሳታፊዎች ቁጥርም ጭምር ነው። ብሊንክ ፋየር አናሊቲክስ ያወጣውን ልንገራችሁ። በጨዋታ ዕለት በማች ዴይ ማለት ነው በዓለም አቀፍ ደረጃ በማህበራዊ ሚዲያዎች ላይ በመሳተፍ አስተያየት በመስጠት ላይክ ሼር ምናምን እያደረጉ ውይይት ውስጥም በመሳተፍ ሊቨርፑል በማች ዴይን ብያቸዋለሁ በጨዋታ ዕለት በ2024-25 58 ሚሊዮን ኢንጌጅመንት የመዘገበ ይሄ ሪከርድ ነው። ይሄ እና የሊቨርፑል ግዝፈት በሌላም ሊገለጽ ይችላል። በዲሴምበር 2024 በአንድ ወር ውስጥ የክለቡ የማህበራዊ ሚዲያ ተከታታዮች እድገት 3 ሚሊዮን ተጨማሪ አባላትን ያካተተ ሆኗል። ዲሴምበር 2024 የትኛውም ክለብ በአንድ ወር ይሄን ያህል አላገኘም። በ2023-24 የውድድር ዘመን ሙሉ ሲዝን ካቻምና ማለት ነው ሊቨርፑል በማህበራዊ ሚዲያ ላይ ሞስት ኢንጌጅድ ቲም ተብሎ ሞስት ኢንጌጅድ ፉትቦል ክለብ ተብሎ በቁጥር 1 ደረጃ አግኝቷል። 1.5 ቢሊዮን ኢንጌጅመንት የማህበራዊ ሚዲያ ተከታታዮች ተሳትፎ ሊቨርፑልን ብለው ማለት ነው የተመዘገበበት ነው። ይሄም ሪከርድ ነው። በዚያ ሲዝን 11.9 ቢሊዮን ቪውስ አስመዝግበዋል። በማህበራዊ ሚዲያ የሚለጠፉ አጫጭር ቪዲዮዎች፣ ጨዋታ ምንም ይሁን ብቻ በሊቨርፑል ኦፊሻል ማህበራዊ ሚዲያ ሳይቶች በኩል የታዩ ቪው ቁጥር በአጠቃላይ 11.9 ቢሊዮን ቪው ነው። ይሄም በፉትቦል ክለብ ሪከርድ ተደርጎ በአንደኝነት ያስቀምጠዋል። በዛ በጠቀስኩት የውድድር ዘመን በ2024-25 ሲዝን ባለፈው ሲዝን በማህበራዊ ሚዲያው ላይ ልክ እንደ ሜዳ ሁሉ የተሳካበት ሲዝን ነበርና በፕሪሚየር ሊጉ በእንግሊዝ ፕሪሚየር ሊግ በዚህ በኩል ሞስት ኢንጌጅድ ፉትቦል ክለብ በሚል ተወዳዳሪ አጥቷል። ሁለተኛ ደረጃ ላይ የተቀመጠው ክለብ እንኳን በመካከል የ200 ሚሊዮን ልዩነት አምጥቷል። አሁን እንግዲህ ያው ማህበራዊ ሚዲያ ይሄንን ዩቲዩብ መንሱር አብዱልቀኒ ኦፊሻልን እየተመለከታችሁ ነው ያላችሁት። ግን ኢንጌጅመንት ማለት መመልከት አይደለም፣ መሳተፍ ነው። ቪው ነው ደግሞ መመልከቱ አይደለም። መሳተፍ ሌላ ዴዲኬሽን ይጠይቃል እንደገና እንጂ ሳይሳተፉ የሚመለከቱ አሉ። ወደዱትም ጠሉትም የሚመለከቱ አሉ። ፈይሰል አህመድ በጣም አመሰግናለሁ ሱፐር ቻት ስቲከሩ እና የሊቨርፑል ያለፈው ዓመት እድገት በቀላሉ የሚገለጽ አይደለም። በእንግሊዝ ፕሪሚየር ሊግ ወደ ለየለት ኃያልነት እየተሸጋገረ እንደሆነ እየተመለከትን የለየለት ኃያልነት ምላችሁ ከማንቸስተር ዩናይትድ ጋር አሁን እንደምታውቁት በሊጉ አሸናፊነት በሻምፒዮንነት ቁጥር እኩል ሆነዋል። ኦኬ አሁን በዚህ ሰዓት ላይ ፕሪሚየር ሊጉን ቀጥሎ ማሸነፍ
የሚችለው ማን ነው? ማንቸስተር ዩናይትድ ነው? ሊቨርፑል ነው? ቀጥሎ ስላችሁ ዘንድሮም ሊሆን ለሚቀጥለው ዓመት ይሁን የበለጠ እድል ያለው ማን ነው? ሊቨርፑል ነው። አሁንም በሊቨርፑል ማን ነው በፕሪሚየር ሊግ የፕሪሚየር ሊጉ ሻምፒዮን የመሆንን ታሪክ በሪከርድነት የማስመዝገብ አንድ ማይልስቶን ዋዜማ ላይ እንደሚገኝ ሊቨርፑል ግልጽ። ይሄ ደግሞ ማንቸስተር ዩናይትድን በአንድ ያወርደዋል። ፈርጉሰን ተመልሰው አይመጡም እንግዲህ ከዛ ከፐርቻቸው ላይ እናወርዳቸዋለን እንዳሉት እንዳወረዱት ሁሉ አሁን ተመልሶ እንደገና ከዛ ፐርች ላይ ሊቨርፑልን አወርዳለሁ የሚል ሌላ በቃሉም በግብሩም የታመነ አሰልጣኝ ያስፈልጋል። ሊቨርፑል ጥሎት እየሄደ ነው ማንቸስተር ዩናይትድ እና የሜዳ ላይ ውጤት ደግሞ የበለጠ እያደገ በሄደ ቁጥር ወይም እንደዚህ ዓለም አቀፍ ደጋፊ ቁጥር አንደኛ እያደረገ በመጣ ቁጥር ገቢ እየጨመረ ነው የሚሄደው። ገቢ በጨመረ ቁጥር አትራፊነት ከፍ ሲል የምትሰራው ቡድን የምትገነባው በተጫዋቾች ዝውውር ገበያ ላይ ያለ ደረጃ ያለ ጥንካሬ በጣም ከፍ ይላል። ያ ደግሞ አሸናፊ ቡድንን ይዞ የመቀጠሉን ነገር አስተማማኝ ያደርግልሃል ማለት ነው። እስቲ ተመልከቱት ይሄንን የሊቨርፑልን የዩቲዩብ ገጽ ከላይ ያለውን ብቻ ብትመለከቱት ተመልከቱ። 11 ስንት ይላል? ስንት ሰብስክራይበር አለው? 11.9 ሚሊዮን ሰብስክራይበር አለው። ይሄ የተመዘገበው የሊቨርፑል ኦፊሻል የዩቲዩብ ቻነል አሁን በዚህ ሰዓት 11.9 ሚሊዮን ነው። ወደ ስቱዲዮ ከመግባቴ በፊት ነው ያመጣሁት ይሄንን። ማንቸስተር ዩናይትድ በዚህ 10.4 ሚሊዮን ነው። አርሰናል 4.9